አብን ማለት አማራ ብሔራዊ ንቅናቄ ማለት ነው። አማራ ብቻ ነው። አብን ማለት የአማራ ንቅናቄ ነው፣ የሌላ የለበት። አብን ማለት አማራ ብሔራዊ ንቅናቄ ማለት ነው። አማራ ብቻ ነው። አብን ማለት የአማራ ንቅናቄ ነው፣ የሌላ የለበት። ደም ተመርምሮ አማራ ሆነ ያለበት ድርጅት ነው አብን ማለት። አብን ውስጥ የሌላ ብሔር አለ ወይ? በመጀመሪያ ደረጃ ሌላ ብሔረሰብ አለበት ወይ? አብን ላይ አብን ሲመራ ነው ኢትዮጵያ የምትቀጥለው ብሎ ሊያሳምነው ይፈልጋል። አብን ብሔር አቀንቃኝ ነው። እንደ ኦነግ እንደ ቲፒኤልኤፍ ብሔር አቀንቃኝ ነው አብን። ነጥንያስ ነጥን። ስለዚህ አብንን ኢትዮጵያን ያድናል ብሎ ሊያሳምን ሊሰብክ ይሞክራል። ነው ይሄው ነው። አብን ማለት ሙሉ ኢትዮጵያዊነት ያለባት ናት። ስለዚህ እንደዛ ሊያሳምን ሲሞክር መሸማቀቅን አቁም አባቴ። ቁማር እየተጫወቱብህ ነው፣ በአንተ እየደለሉብህ ነው። ፐርሰናል ነው የሚያደርጉት። ስለ አዳነች አበቤ በጣም አድርጎ ስለ ጫማዋ ስለ ምኗ የሚያወራው ማን ነው? ለማሸማቀቅ ሲሞክር ያልሆነ ፖለቲካ ሰውን ተው በለው። ሀብታሙ በአማራ ለመንገስ የሚያደርገው ስራዎች ናቸው። ባይተከል ለምን ትጨናነቃለህ? ምን አስጨነቀ? ሀሳብን ግለጽ። ኤርሚያስ ለገሰ ኦሮሞ እኮ ወርቅ ህዝብ ነው አንተን የሚያኖርህ። አሸማቀው ከዛ በኋላ ዘረኛ ነው ብለው ሊያስወጡ ነው የፈለጉት። ነው በኦሮሞነት ፕራውድ አርግ አባቴ። የትም ሂድ፣ አማራ መሆን በአማራነት ፕራውድ አርግ፣ ትግራይ መሆን እንደዛ ችግር የለብኝም። ግን አንተን በማሸማቀቅ አብን ሲድን ነው ኢትዮጵያ ምትድነው። ሄደ እዛ የምትሸውደውን ሸውድ ዱቄታ፣ ሄደ የምታታለውን። አብን ማለት የአማራ ድርጅት ነው። ልክ እንደ ኦነግ ነው ማወራ፣ ልክ እንደ ቲፒኤልኤፍ ምንም ለውጥ የለው። ምንም አንድ አይነት ነው። ምንድን ነው የምታጭበረብረው? ስለዚህ ኤርሚያስ ለገሰ ቆም ብላስ። ሌላው ኢንፍሉዌንሻል የሆናችሁ እንደው ሀገሬ ብገባ ስጋት አለኝ የምትሉ አክቲቪስቶች ካላችሁ ነው እነ ሞጣ ምናምን እመቤቴን መደበሪያ ነው። እኔ ሰምቼ ባለስልጣን ጠግ ድረስ ሰምቼ እነ ሞጣማ ይቀመጡ ነው ያስቁናል ነው ያሉት። እግዚአብሔር ምስክሬ በሚያስቅ ሁኔታ ኤርሚያስ ይቅርታ ሞጣ ብሪጅስቶን ምናምን የሚያስቁን ናቸው። እዮዳ ባያውቁሽም ይቅርታ አድርጊልኝ ጀለሴ ጨርሶ ማን እንደሆን ካያውቁም ኢትዮጵያ አያውቁም። እመቤቴን ሄዶን ነው ኢትዮጵያ አያውቁም። ስለዚህ ብዙ መስራት አለብሽ እዮዳ ብዙ ስሪ ዘይደውን ነው ብዙ ስሪ ዘይደውን ነው ስለዚህ ሀገር የመግባት የመውጣት መብት አላችሁ። ማን ናችሁ? ሞጣ እመብርሃን ምስክሬ ሲያዩ መሳቅ ነው የሚጀምሩት። እንዳትቀየም። አዲስ አበባ አንተ ብትገባ ሲያዩ መሳቅ ይጀምራሉ። ምንም አንተን የሚቀየምህ ማንም እንደሌለ ነግረሃለሁ። ሞጣን ግን እንደነ ዘመድኩን የሰራውን ቪዲዮ አይቼዋለሁ። ዘመድኩን ወንድሜ ነው። ምንም ቢል አልቀየመው። አይቼዋለሁ። ዮኒ ማኛ መሬት ተሰጥቶታል። ዮኒ ማኛ እንደዚህ ምንም ችግር የለም። ወንድሜ ነው ዘመድኩን። ምክንያቱም በዮኒ ማኛ